ሰላም የዩቲዩብ ተከታታዮች እንዴት ቆያችሁኝ? በዛሬው ቪዲዮ ደግሞ አዲሶች ከመጀመሪያ ቀን ጀምሮ ስትቀላቀሉ እንዴት አድርጋችሁ እንደምትሰሩ ያው ፕላትፎርም ላይ የሴትና የወንድ ታስክ እንደመለያየቱ መጠን ሴቶች ከመጀመሪያ ቀን ጀምሮ ሲቀላቀሉ የኒ ሆስት ሪዋርድ ስላላቸው ያንን የኒ ሆስት ሪዋርድ የፖፖን ህግ ጠብቀው እንዴት አድርገው እስከ 7ኛው ቀን ድረስ እንደሚሰሩ ወንዶችም ከገቡ በኋላ እንዴት አድርገው ታስካቸውን እንደሚሰሩ አንድ በአንድ አሳያችኋለሁ። ወደ ሴቶች ታስክ ህጋቸውን ጠብቀው ስል አንደኛ ሴቶች ላይቭ ላይ ሲቀመጡ ፕሮፐርሊ ለብሰውና በአግባቡ መሆን አለበት። በአግባቡ ለብሰው ማለት ፒጃማ ይሄ ለስራ የማይሆን አለባበስ ለብሰው ላይቭ ላይ መግባት አይችሉም። እንደዚሁም ኔክድ ሆነው ወይም ደግሞ ራቁት ሆኖ ወይም ራቁት የሚመስል አለባበስ መልበስም አይቻልም ፖፕ ላይቭ ላይ። ሌላኛው ነገር ደግሞ ላይቭ ላይ ሲቀመጡ ፕሮፐርሊ ከካሜራ ያላቸውን ዲስታንስ መጥነው መሆን አለበት። ካሜራ ያላቸውን ዲስታንስ መመጠን ማለት አንዳንድ ጊዜ ስትሪም ስታደርጉ ስልካችሁ ሚዩት ማድረግም ባለማድረግም ሊሆን ይችላል። ነገር ግን ኪችን ውስጥ ሌላ አክቲቪቲ እየሰራችሁ ጀስት እየተመለሳችሁ ብቻ ነው የምታዩት። ኦር ሌላ በቃ ቤት ውስጥ ወይ ፒሲ ላይ ወይ ሌላ ስልክ ላይ ረጅም ሰዓት እንደዚህ ኢግኖር ገታችሁ ስልኩን ላይቫችሁን ሌላ ስራ ስትሰሩ ለላይቭ ትኩረት የሰጣችሁ አይደለም። ፖፖም ሲጀምር ስክሪን ላይ ማስጠንቀቂያ ይሰጣችኋል። ሲቀጥል ደግሞ የኒ ሆስት ሪዋርዳችሁን ያነሳል። ይሄ ህግ ግን ለአዲሶች ብቻ ሳይሆን በአጠቃላይ ፖፕ ላይቭ ላይ ስትሪም ለምናደርግ ሁሉ ህጉን መጠበቅ መቻል አለብን። ሌላኛው ነገር ደግሞ ፖፕ ላይቭ ማስጠንቀቂያ ከሚሰጠንና ከሚቀጣን ነገር ውስጥ አንዱ ላይቭ ከፍተን ላይቭን ለትንሽ ደቂቃ በሚል ሰበብ ጥለነው ስንሄድ እቃ ለማምጣት ሊሆን ይችላል። በዛን ሰዓት ፕላትፎርሙ ሲስተም ዲቴክት ካደረገን ይቀጣናል። ስለዚህ አንደኛ ላይቭ ላይ በፍጹም ራቁት የሚመስል አለባበስ ወይም ራቁት መቀመጥ አይቻልም። ሁለተኛ ፕሮፐርሊ መልበስ አለብን። ፕሮፐርሊ ማለት የስራ አለባበስ በፒጃማ ምናምን በማይሆን ልብስ አትግቡ። ሶስተኛ ነገር ደግሞ በፍጹም ላይቡን ክፍት ጥለን መሄድ የለብንም። ሌላው አራተኛው ነገር ደግሞ ህፃናት ማለት ከ18 ዓመት እና ከ18 ዓመት በታች የሆኑ ህፃናት በፍጹም አይፈቀድም። ስለዚህ ህፃናትን ላይቭ ላይ እናቶች ጡት እያጠባችሁ ሊሆን ይችላል። እናንተ በሳሳት የምታስቡ ጡት ማጥባታችሁ ሊሆን ይችላል። ነገር ግን ፕላትፎርሙ ግን በምንም አይነት መንገድ ኤክስኪውዝ የለውም ህፃናትን እንዳታስገቡ። ህፃናት በፍጹም አይፈቀድም ማለት ነው። ሌላው ደግሞ የኒ ሆስት ሪዋርድ ላይ ያነሳባችሁ ከሚችል መንገድ አንዱ ዋይት ስክሪን ነው። ዋይት ስክሪን ብለን የምንገልጸው ምንድን ነው? ኔትወርካችሁ በሚቋረጥበት ሰዓት ወይም በጣም ቬሪ ባድ ኔትወርክ ሲሆን ለሲስተሙ ምን አድርጎ ያሳየዋል? ብለርድ ወይም ዋይት ስክሪን አድርጎ ያሳየዋል። ብለርድ ሲሆን የእናንተን ፒክቸር ያጠፋና ሲምፕሊ ስክሪኑ ብለርድ ይሆናል ወይም ዋይት ስክሪን ይሆናል። ያኔ ዋይት ስክሪን ብሎ ይቀጣችኋል ማለት ነው። ስለዚህ ኔትወርካችሁንም አጀስት ማድረግ አለባችሁ። ካለኝ ልምድ አንጻር ኔትወርካችሁን አጀስት ማድረግ አለባችሁ ስል ኦብቪየስሊ ሁላችንም ቤታችሁ ውስጥ ያለውን ኔትወርክ ሊሆን ይችላል የምንጠቀመው፣ የራሳችንም ስልካችን ላይ የሞላ ዳታ ሊሆን ይችላል። ነገር ግን ያንን ዳታ ለሰው ሼር የምናደርግ ከሆነ በታታይም ያ ሰው ጠንከር ያለ ሌላ ፕላትፎርም የሚጠቀም ከሆነ እንደ ዩቲዩብ ቪዲዮ የሚከፍት ከሆነ ኦብቪየስሊ የምንጠቀም በአንድ ሰዓት በተመሳሳይ ሰዓት የምንጠቀመው ስትሪንግዙን ስለሚቀንስብን በተቻለን አቅም በተለይ ሴቶች ላይቭ ስትሪም ስናደርግ በተለይ ኒው ሆስት ላይ ሪዋርዳችን እንዳይረሳብን ሰዓታችን በእኛ ሰዓት ላይ ሌላ የሚጠቀም አካል ካለ ቤታችን ውስጥ ለጊዜው ቢያቆመው ወይም ደግሞ ቀለል ያሉ ነገሮችን ጀስት ፎቶ ምናምን ልክ እንደ ፌስቡክ አይነት ነገር ብቻ ቢጠቀም ብዬ ሪከመንድ አደርጋቸዋለሁ። ይሄ ካለኝ ልምድ አንጻር ነው። እና ሌላው ደግሞ በጣም ብትችሉ ኔትወርክ በማይጨናነቅበት ሰዓት በደንብ ከመሸ በኋላ ከምሽቱ 4 ሰዓት በኋላ ስትሪም ብታደርጉ የኒ ሆስት ሪዋርዳችሁ የመነሳት ቻንሱ በጣም የጠበበ ይሆናል። ምክንያቱም ኔትወርካችሁ አስተማማኝ ስለሚሆን። ስለዚህ እነዚህ የጠቀስኩላችሁን ህጎች በአግባቡ ጠብቃችሁ ላይቫችሁ ስትሪም ካደረጋችሁ እመኑኝ አዲሶች ምንም የኒ ሆስት ሪዋርድ መነሳት አያጋጥማችሁ። ነገር ግን ከእነዚህ ውስጥ አንዱን ወይ ኔትወርካችሁ ተቆራርጦ ለሲስተሙ ብላክ ዋይት ስክሪን አድርጎ ቢያሳየው፣ ወይ ህፃናት ገብተው ዲቴክት ብትገኙ፣ ወይ ደግሞ የማይሆን ኔክድ አለባበስ አንዳንድ ቀን ሴቶች ቀለል ያለ ፓካውት ነገር ለብሰን
ለስክሪኑ ስንጠጋ ከሀፍ በላይ ስለሚያሳየን ሙሉ ኔክድ ልመስለው ይችላል። እሱም ሊያስቀጣን ይችላል። ስለዚህ በደንብ በጥንቃቄ ፕሮፐርሊ ለብሶ መግባትን እወቁ ማለት ነው። ስለዚህ እነዚህን ህጎች በአግባቡ ከጠበቃችሁ የኒ ሆስት ሪዋርዳችሁ በፍጹም አይነሳም። በሰዓት 5000፣ በሁለተኛው ሰዓት 5000፣ ቶታል 10000 ፖይንት ለ7 ቀን 70000 ፖይንት ታገኛላችሁ። ይሄ ከላይቭ ብቻ ነው የምታገኙት። በዚህ 7 ቀን ውስጥ ደግሞ በተጨማሪ የፓርቲ ታስካችሁን በሰዓት 800 ፖይንት፣ ሁለተኛ ስትቀመጡ 800፣ 1600 ፖይንት ለ7 ቀን ስታገኙ እሱም 500-600 ፖይንት ታገኛላችሁ። እንደዚሁም ጊፍት ካገኛችሁ አንድ ላይ ተደማምሮ ፕላትፎርሙ ላይ የመጨረሻው ሚኒመም የምናወጣው 100,000 ፖይንት ወይም $10 ነው። አንድ ሳምንትና በሁለት ሳምንት ውስጥ ላይቭ በመስራት ፓርቲ በመስራት ብቻ 100,000 ፖይንት ማሳካት ትችላላችሁ ማለት ነው። ስለዚህ ይሄ ለምን ይጠቅማችኋል? አክቹሊ ፕላትፎርሙ ላይ ላይቭ በመስራት ፓርቲ በመስራት ብቻ አይደለም ህይወታችንን የሚቀይር ገንዘብ የምናገኘው። ይሄ እንደ መነሻችን እንደ መንደርደሪያችን መሆኑ እንደሆነ ሳለ ነገር ግን በአንድ ሳምንትና ወይ በአንድ ሳምንት ወይ በሁለት ሳምንት ውስጥ ገንዘብ ማውጣት ቻልን ማለት ፕላትፎርሙ ላይ የበለጠ ተበታተን የምንሰራበትን አቅም ፕላትፎርሙ ላይ ያለንን እምነት የምናዳብርበት ይሆናል። ለዚህም ነው አዲሶች ስትገቡ የኒ ሆስት ሪዋርድ ሳያመልጣችሁ በፍጹም በጥንቃቄ ስሩ እና ሪሲቭ አድርጉ የምንልበት ምክንያት ማለት ነው። ይሄ ለሴቶች ነው። ወንዶች ያው አዲስ ብትሆኑም ነባር ብትሆኑም የምትሰሩት ታስክ አንድ አይነት ነው። እሱንም በስክሪን ሪከርድ ቪዲዮ ማሳያችሁ ይሆናል። ወንዶች ልክ እንደ ሴቶች ላይቭ የሚከፍትላችሁ ወይም ደግሞ ፓርቲ ከፍታችሁ ሰዎችን አስቀምጣችሁ ዲስከስ ማድረግ የምትችሉት ሌቭል 5 ስትደርሱ ነው። በፕላትፎርሙ ሌቭል 5 በፕላትፎርሙ ሌቭል 5 ለመድረስ የሚያስፈልገው ኮይን 66,000 ኮይን ነው። ያንን 66,000 ኮይን ለሰው ጊፍት ስትሰጡ ሌቭል 5 ትደርሳላችሁ። ነገር ግን ኮይኑን ገዝታችሁ ነው ለሰው ጊፍት የምትሰጡት። ጊፍተር የመሆን ፍላጎት ከሌላችሁና ጀስት ሌቭላችሁን ብቻ አፕግሬድ የማድረግ ከሆነ ፍላጎታችሁ ያን ስጣችሁትን ኮይን 66,000 ኮይን እናንተ መልሳችሁ በጊፍት መልክ ትቀበሉታላችሁ ማለት ነው። በዚህ ሰዓት ላይቭ ስትሪም ሌቭላችሁ ይጨምራል። ከዛን ደግሞ ያ 66,000 ኮይን 30%ቱን ፕላትፎርሙ ይወስድና የቀረውን ወደ ኮይኑን ወደ ፖይንት ቀይሮ ፖይንታችሁ ሊደምሮ ያስቀምጠዋል ማለት ነው። ስለዚህ አዲሶች ኮይን ገዝታችሁ ስትቀያየሩ ያን የገዛችሁትን ኮይን ራሱን መልሶ ፖይንት ላይ ይገለበጥልኛል ብላችሁ እንዳታስቡት። የፕላትፎርሙ ዋነኛው ጥቅም 30%ቱን ከምንለዋወጠው ጊፍት ሊሆን ይችላል ከምናገኘው ጊፍት ላይ ነው የሚያገኘው። ስለዚህ ከዛ 66,000 ላይ 30%ቱን ቆርጦ ወደ ራሱ ያስገባል ማለት ነው። ስለዚህ አዲሶች ወንዶች ሌቭላችሁን አፕግሬድ በማድረግ ላይቭ ስትሪም ማድረግ ትችላላችሁ። ፓርቲ ከፍታችሁ ደግሞ ከሰዎች ጋር ዲስከስ ማድረግ ትችላላችሁ። ፓርቲ ከፍቼ ምንድነው ጥቅሙ ለምትሉት ኤጀንት በምትሆኑበት ሰዓት በተለይ ልጆቻችሁን ዲስከስ የምታደርጉት የምታስረዱት፣ ኤክስቼንጅ ካለ ኤክስቼንጅ የምትደራረጉት፣ ለመተዋወቅ ብቻ በአጠቃላይ ፖፕ ላይ ሆናችሁ ስራችሁን ለማስኬድ ፓርቲ ግዴታ ነው። ስለዚህ ፓርቲ ለመክፈት ደግሞ ሌቭል 5 መሆን እስካለባችሁ ድረስ ኮይን ገዝታችሁ ኤክስቼንጅ አድርጋችሁ ሌቭል 5 ትገባላችሁ ማለት ነው። ስለዚህ ይሄ የመጀመሪያ ቀን እንደገባችሁ አርጉ ብሎ የሚያስገድድ የለም። ነገር ግን ፕላትፎርሙ እየገባችሁ ሲመጣ የምታረጉት ነገር ይሆናል። ይሄንን የመለስኩበት ምክንያት ወንዶች ከመጀመሪያ ቀን ጀምሮ ላይቭ ስትሪም ማድረግ እንደማይችሉ ለማሳወቅ ብቻ ነው። ስለዚህ በቀጣይ ምን አሳያችኋለሁ ማለት ነው። ሴቶች እንዴት አድርገው ላይቭ ስትሪም ላይቭ ብለው ገብተው ከዛ ላይቭ ላይ ያሉ ደግሞ ደቂቃቸውን እንዴት ስንት እየቆጠረ እንደሆነ የቱ ጋር እንደሚያዩ። ምክንያቱም አዳዲሶች ግር ይላቸው ይችላል። ደቂቃ በራሳቸው የሚይዙ ሊመስላቸው ይችላል። ነገር ግን ፕላትፎርሙ ራሱ እዛው ሪዋርድ ላይ ስንት ደቂቃ እንደተቀመጡ ራሱ እየቆጠረ ሄዳል የቱ ጋር እንደሚቆጥር፣ ከዛን ደግሞ ስንት ደቂቃ እንደቀራቸው፣ ከዛን ደግሞ ሲጨርሱ እንዴት አድርገው ሪሲቭ እንደሚያደርጉ ስቴፕ ባይ ስቴፕ ማሳያችሁ ይሆናል። አብራችሁ ቆዩ። እንደዚህ ኤክስፕሎር ፔጅ ላይ ከመጣችሁ በኋላ በቀኝ በኩል ከታች ያለችውን ኦፕሽን ትነካላችሁ። ከዛን እንደዚህ የፖፖ ሆም ፔጅ ላይ ያመጣችኋል። ከፕሮፋይላችሁ ታች ሪዋርድ የሚለውን ትነካላችሁ።
ሪዋርድ ውስጥ ላይቭ፣ ፓርቲ፣ ፒኬ ሚሽን፣ ፋን ክለብ የተለያዩ አክቲቪቲዎች አሉ። ሶ ላይቭ ላይ እናደርገውና አዲስ እንደመሆናችን 5000 ፐር ሃወር ነው የምንሰራው። ስለዚህ ዴይሊ ላይቭ ሬሽንስ ግሬተር ኦር ኢኳልድ 60 ሚኒት የሚለው ጋር ከታች በቅንፍ 0/60 የሚለው ከ60 ደቂቃ ምንም አልሰራንም 0 ደቂቃ እንደማለት ነው። ስለዚህ ለምሳሌ 20 ደቂቃ ስትሰሩ ላይቭ ላይ ያላችሁ 20 ደቂቃ ኦቨር 60 ደቂቃ ይላል። ባይ ዘ ወይ ላይቭ ላይ ያላችሁ ቼክ ማድረግ ትችላላችሁ። ይሄንን ቦታውን አሳያችኋለሁ። ስለዚህ ልክ 60 ደቂቃ ኦቨር 60 ደቂቃ ሲል 5000 ፖይንቱ ሪሲቭ እንድታረጉ ሪሲቭ ሚል ይመጣላችሁ፣ ሪሲቭ ታረጋላችሁ። በተመሳሳይ ሁኔታ 2 ሰዓት ስትጨርሱ 120 ደቂቃ ኦቨር 120 ደቂቃ ይልና 5000 ፖይንቱ ሪሲቭ እንድታረጉ ሪሲቭ ሚል ይመጣላችሁ፣ ሪሲቭ ታረጋላችሁ። ቶታል 10000 ፖይንት በቀን ትሰራላችሁ ማለት ነው ከላይቭ ብቻ። ስለዚህ ይሄን ፖይንት ሪሲቭ ማድረጋችሁ የምታረጋግጡበት ሌላ መንገድ ቱዴይስ ታስክ ኤርኒንግ የሚለው ቦታ ላይ 10000 ፖይንት ብሎ ይጽፋል ላይቭ ስትጨርሱ ማለት ነው። ስለዚህ ወደ ፓርቲ ታስክ ስንሄድ ደግሞ ፓርቲ የምንሰራው ሌላ ሰው የከፈተው ፓርቲ ሩም የከፈተው ላይ ሄደን ሴቶች ጎልደን ሲት የሚባል አለ። ያ ጎልደን ሲት ምንድነው? ለምሳሌ አንድ ሰው ባለ 9 ወንበር ቢከፍት 3 ጎልደን ሲት አለው። 2 ቁጥር፣ 3 ቁጥር እና 4 ቁጥር። ባለ 16 ወንበር ቢከፍት 1 ቁጥር፣ 3 ቁጥር፣ 4 ቁጥር፣ 5 ቁጥር እና 6 ቁጥር ይሄም 5 ጎልደን ሲት አለው። ስለዚህ እነዚህ ጎልደን ሲቶች ላይ ተቀምጠን ለአንድ ሰዓት ስንቀመጥ 60 ደቂቃ ስንቀመጥ 800 ፖይንት፣ ለ2 ሰዓት ስንቀመጥ እንዲሁም 120 ደቂቃ ስንቀመጥ 800 ፖይንት፣ ቶታል 1600 ፖይንት እንወስዳለን። ይሄንንም ስንት ሰዓት እንደተቀመጥን ቼክ ለማድረግ ጆይን ዘ ፓርቲ ፎር 1 ሃወር የሚለው ቦታ ላይ በቅንፍ 0/60 የሚለው ላይ 60 ደቂቃ ስጨርሱ 60 ደቂቃ ኦቨር 60 ደቂቃ እና 800 ፖይንት እንድትወስዱ ሪሲቭ የሚል ይመጣል። ሪሲቭ ትሉና ኮንፈርም ታላችሁ። ቱዴይስ ታስክ ኤርኒንግ የሚለው ቦታ ላይ ይደመራል። ሁለተኛው ሰዓት ስጨርሱ 120 ደቂቃ ኦቨር 120 ደቂቃ ይልና 800 ፖይንት እንድትወስዱ ሪሲቭ ሚል ይመጣላችኋል። ሪሲቭ ሚለው ነክታችሁ ኮንፈርም ስትሉ ቱዴይስ ታስክ የሚለው ላይ 800 ሲደመር 1600 ይሆንና የፓርቲያችሁ እዛ ጋር ይደመራል ማለት ነው። ስለዚህ በዚህ መልኩ አዲስ እንደመሆናችን የላይቭ እና የፓርቲ ታስካችን እንሰራለን። ፒኬ ለመጫወት አንድ ሰው በአዲስነቱ ዌልዝ ሌቭል 1 እና ላይቭ ስትሪም 1 ሆኖ መጫወት አይችልም። ነገር ግን ላይቭ ስትሪም 2 ከገባ በኋላ አንድ ሴት ራንደም ፒኬ መጫወት ትችላለች። ነገር ግን ከሰው ጋር ዝም ብሎ ዲስከስ ለማድረግ ቲም ፒኬ ጀስት ኖርማሊ ከፍታ ላይቭ ስትሪም ማድረግ ትችላለች። ግን ፖይንት የሚያሰጠውን ራንደም ፒኬ ለመጫወት ግዴታ ላይቭ ስትሪም 2 መድረስ አለባት። ይህም አንድ ፒኬ ልካ ከ3000 እና ከዛ በላይ አግኝታ አሸናፊ ስትሆን 3 ፒኬ ስታሸንፍ 2000 ፖይንት ታገኛለች። 7 ፒኬ ስታሸንፍ 3ቱ ሲደመር 4 ፒኬ ማለት ነው 7 ሲሞላ 5000 ፖይንት ታገኛለች። 14 ፒኬ የመጀመሪያው 10 ፒኬ እና 4 ፒኬ ስትጨምር 14 ፒኬ ሲሞላ 5000 ቶታል 12000 ፖይንት ታገኛለች። ይሄ ግን ከተቃራኒዋ ጋር ስትወዳደር አሸናፊ ብትሆንም ከ3000 ፖይንት በላይ ይዛ ስታሸንፍ ብቻ ነው እነዚህን ፖይንቶች ሪሲቭ ማድረግ የምትችለው። ኮምፕሊት ራውንድ ኦፍ ቲም ፒኬ የሚለው ደግሞ ያው ቲም ፒኬ ነው በጋራ የምትጫወቱት ጓደኞቻችሁን ሰሌክት አድርጋችሁ ነው። ራንደም ፒኬ ግን ራንደምሊ ከማታውቁት ሰው ጋር ነው የሚያገናኛችሁ። ቲም ፒኬ፣ ፍሬንድ ፒኬ ከመርጣችሁ ሰው ጋር ነው የምትጫወቱት። እሱንም አንድ ፒኬ ስታሸንፉ 100 ፖይንት ይሰጣችኋል ፕላትፎርም ማለት ነው። እነዚህን ታስኮች ላይቭ፣ ፓርቲ እና ፒኬ በየቀኑ መሰራት ያለባችሁ ታስክ ናቸው። እነዚህን ሰራችሁ ማለት ፕላትፎርሙ ላይ አክቲቭ ትሆናላችሁ። ስለዚህ አክቲቭሊ ፓርቲሲፔት ታደርጉ ስለ ፕላትፎርሙ የበለጠ እየገባችሁ እየወደዳችሁ ትሄዳላችሁ። ይሄን ሳትሉ ታስኮቹን ለመጨረስ ሞክሩ። ስለዚህ ላይቭ ለመግባት ከታች በቀኝ በኩል ያለችውን ላይቭ የምትለዋን ኦፕሽን እሷን እናካታለን። ልክ እሷን ስናካት እንደዚህ አይነት ይከፍትልናል። ከላይ ቻቲንግ፣ ሲንጊንግ፣ ዳንሲንግ የሚሉ ኦፕሽኖች አሉ። እነሱ ውስጥ አንዱን ደስ ያለን ወይ ቻቲንግን ወይ ሲንጊንግን መምረጥ እንችላለን። ከመረጥን በኋላ ከላይ ደግሞ ሎተሪ መቁረጥ ለሚለው ይሄ የራሴ ሀሳብ ነው። እናንተም የፈለጋችሁትን አዲሶች ነን ነው አስረዱን፣ ዌልካም የተለያዩ የመቀበያ ጽሁፎች መጻፍ ትችላላችሁ። እንደዚሁም የላይቭ ከቨር ፎቶን ቼንጅ የሚለው ቦታ ላይ እኔ ኦልሬዲ አፕሎድ ሳረኩ ነው፣ ለእናንተ አፕሎድ ነው የሚላችሁ። ስለዚህ እሱን ትነኩና
እንትናችሁ ውስጥ ከጋላሪያችሁ ውስጥ 1080 በ1080 የሆነ ፎቶ አፕሎድ እንዲያደርግላችሁ ስኩዌር ፎቶ መሆን አለበት። ስለዚህ 1080 በ1080 ሳይዝ የሆነ ፎቶ አፕሎድ ታደርጋላችሁ። ከዛ ሲምፕሊ ጎ ላይቭ የምትለዋን ኦፕሽን መጫን ብቻ ነው። እንደዚህ ፊታችሁ ላይ ላይቡን ይከፍትላችኋል ማለት ነው። ስለዚህ ኢንጆይ ዩር ላይፍ ባይ